ደሞ አሉ ግልጽ ነው የምትናገረው ግልጽ ቀዳዳ ነው ተበቀ ቀዳዳ በቃ ላገኘችው በሙሉ እንደዚህ ተላጥቻለሁ ቀዳዳ ምንም አደብቀም አሉ። ኧረ ብዙ ነገር የሱን ሚስጥር አውርታለች አሉ። ወይ ተበላን አለ ሰውየው። ተበላን እሷ ታመመች ይላል። እሱ ግን እሷ ታመመች ይላል። እሷ ታመመች ይላል። እሱ ታመመች ትሎ እሱ ነው የታመመው ትላለች አሉ። ስለሚያሳዝነኝ ነው ይሄ የሚያሳዝነኝ ነው ነገር በጣም ይከብዳል። እኔ ራሴ ምን እንዳልኩኝ ታውቃላችሁ? ቀን ላይ የሆነ ነገር ሼር አድርጋችሁልኝ እናንተ ቦቶቻቻየውና ዞላና ግባ ያ ሰውዬ ነዋ። ይሄ የሚወራው ሰውዬ እዚህ ለሚታማው ሰውዬ ይሄ አንበሳ ሲያወርድ የነበረው እዚህ ለአንበሳ ሲረጭ የነበረውን ሚስቱን እዛ የሚያስለቅሰው ማለት ነው። ሚስቱ እንትን የምትለው ፈዞ እየረጨለህ ነው ፍራንክፈርት። እንደ ጉድ ቢዝነስ እንሰራለን ብለዋሉ። እያረጉት ነው አሉ። አይስበር ይዘውታል አሉ። ለራሳቸው ብሩ አያልቅም እንዴ ይላሉ ሰዎች። ብሩ አያልቅም ወይ ራሳቸው አሉ እንዴ ብሩ አያልቅም እንዴ? ካይዘር ስትራሰ የኔውንም እሱንማ ቢያይ አትደውሉልኝ። እሱንማ ቢያይ ሰላዬ እሱንማ ቢያይ ቲንኪ ጌታ እሱንማ ቢያይ እንደው ግን ምንድነው ግን አረ ጉድ እንዳንባል አረ ስማችን እንዳይወጣ አዎ ይኸው ትግራይ እኔም የሰማው ትግራይ ሬስቶራንት ፍሉ ላይ ነው ተለታይቷል ምትኖረው ጂጂኮ። አረ ከነሱ ጋር ናቸው አሉ። ብታይ እና ሀብዚ ቁልጭ ናቸው አሉ የከበቧት ሀብዚ ቁልጮች አሉ። ከዛ እና ሀብዚ ቁልጮች ናቸው አሉ። ሳላዬ አንተ ደግሞ እስቲ ወይ ደህና ነገር አውረድና ልቤን ፈከክ አድርገው። ምንድነው ዝም ብለህ ይሄ ክሬም እናንተ አልወጣለኝ አንድ ጊዜ አፍንጫ ውስጥ ክሬም ተትቼ ነው እዛ ነው አሉ የምትውለው። አሁን የጠራህበት ቦታ ዘመዶቹ አሉ እንትኖቹ አሉ። ከዛ እንደዚህ ይሰራል ሲባል ተብሎ አሉ ብዙ ኢንቨስት እንዲያደርግ እናገኘዋለን። ኒክ እግዚአብሔር ምስክሬ ነው። እዚሁ እንትን እናስገባዋለን። ከዛ አሉ ሰዎች ተቆጧት። በጣም ትልልቅ ሰዎች እንደዚህ አንቺ ታውቂያለሽ እንደዚህ አይነት ነገር ለምን ሳታሚ አንቺም ለሰው ታስበየዋለሽ ብሩ ምናምን በቃ ይሄን እሰራለሁ እያለች ከዛ ሶስት አሉ 3 ምንድነው እስቲ አይነበርም። ትግራይ ሬስቶራንት ፎቁ ላይ ነው ቤት ልታይቶላት ምትኖር ምንድነው? አቡ በስነ ስርዓቱ ጻፊ ወሬ እንደዚህ አይጻፍ። ሞቅ ደምቅ አድርገሽ ጻፊው። ነገ ግን ያብዳል። ለማንኛውም በጣም አዝኖ ነው ሰው ነገረኝ። በጣም አዝኖ ስልኬን አፈላልጉ አላምን ብዬ እንዲያውም ሌላ ሰው ጠይቅላችኋለሁ። ኧረ ጂጂ ቀዳዳ ናት አሉ። ደግሞ እሷም እስቲ እንደዚህ ቦታ ሄዳችሁ ሚስጥር አምጡላችኋለሁ። እኔው እንንገርሽ ቀዳዳ በጥራቃ ምኗንም የማትደብቅ ስለተኛችበት የምታወራ አረ እስከነ ሆስፒታል ሄደችበት በሙሉ ነው እየተላከልኝ። አልኩ በቃ ቀዳዳ አሉ። ምንም በቃ ጉራ መስሏት አሉ። እንዳለ ታወራለች አሉ። የተደረገውን እንትን ያለው በብልጥጥ ካሁኑ ደግሞ እንደዚህ እያለችባቸው በቃ ገብቷል አሉ። ማፊያ ውስጥ አብዚ ቁልጮቹ ጋር ገብቷል አሉ እዛ። ከዛ እኔ ግን እሱ መቼስ ማህይብ አይደለም መቼስ አናድ ነው። ይህን ሰውዬ ፈልጎ ነው አይደለ የገባው።
ትበለው ምኑን ነው የደፈነችበት ግን? እኔ እኮ የሚገርመኝ አሁን ለምን ለማውራት እንደተነሳው ታውቃላችሁ? ደህና ሰው መስላ እዚህ ላይ መታ ከዚህ በኋላ ጊፍት አይሰጥም ብላ የኛን ጉሮሮ ዘጋች፣ የልጆቹን ጉሮሮ ዘጋች። እሷ ግን ከዘመዶቿ ጋር ተሰብስባሉ ያደረገችው ነው። እኛ እንደ ጉድ ነው አሉ ብሩን የሚያወጣው እየታጀበ እየሄደ በአጃቢ እኔማ የሴትዮዋ እግዚአብሔርን ይሄ እውነትም የሴትዮዋ እንባ ነው እንደዚህ እንጂ በአጃቢ ሄደዋሉ እንደዚህ የሚመላለሱ አሉ። ብሩ ደግ አደረገችው። እኔ ምን አገባኝ? ደግ አደረገችው። ግን እውነት ይሄ ነገር እውነት ይሄ ሰውዬ እኔ አሁን ይሄ ነገር እንትን ብላችሁ ሬዲዮ ናችሁ ጠብቀው፣ በቃ ጠብቁት። ከ2 ወር ምናምን በኋላ ብሩ ካለቀ በፍራንክፈርት ተደርጎ መሪዎች እንደተደረገ ነው። ወይ ብሩ አያልቅም ሀብታም ይሆናል አይታወቅም እንጂ በደንብ ነው አሉ ብር ኢንቨስት የሚያደርገው። ምን ሊከፍት እንዳሰበ እንግዲህ እዚህ አይደለም፣ ግን ብር እየወጣ እንደሆነ የሰማሁት። እሱ ብቻ ሳይሆን ደግሞ ጎረምሶች አሉ እንደዚህ ብሩ የምትወዳቸው ምናምን አሉ ለአንዱ አንስታሉ $10,000 ራይስ ወይ ሰጣቸው። ጫት ቤት ይውላል አሉ እሱ ብሩን ይዞ። የኔ ቢጤ ለካ እሷም ከጫት ቤት አንዱን ይዘዋለች። እና ይውላችሁ አፍንጫቸውን በእጃችሁ ከምትጎረኩሩ እንዲያርጉና እንትን በሉ። ልጆቹን አግዙ። ምን አገባንኛ ምናገዘው? ምን አግብቶ ነው ምናግ? ትልቅ ሰው ሽማግሌ 50 ዓመት የሞላው ምን እንደሚፈልግ አያውቅም እንዴ እሱ ራሱ? የለም እኮ ሄዷል እኮ ሰውዬው። እኔ እኮ የገረመኝ ምኑ ላይ ቁጭ ብላበት ነው? ምንድን ነው ይሄማ? ሙዱ አለ የሆነ የጎጃ ሞጣው ጋማ የሆነ ነገር ሳታሰራ አትቀርም ሴት ጋር አንድ ጊዜ አፍንጫዬ እዚህ ሀገር ሃይሱን ስትከፍቱ አፍንጫ ይደርቃል።